ቢዝነሶች ራሳቸውን ዲጂታይዝ ለማድረግ ሲሞክሩ አንድ የታዘብኩት ኢንትረስቲንግ ነገር አለ። ብዙ ቢዝነሶች የራሳቸው ዌብሳይት ይኖራቸዋል፣ ቴሌግራም ይኖራቸዋል፣ የቲክቶክ አካውንት ይኖራቸዋል፣ ኢንስታግራም ይኖራቸዋል። አልፎ ተርፎም አንዳንዶቹ ኢቭን ፉል የሆነ የኢኮሜርስ ፕላትፎርም ይኖራቸው ይችላል። ግን ስቲል ሴልስ ላይ ሽያጭ ላይ አብዛኞቹ ተንከራተው እያንከራተቱ ላይክ ወይም ደግሞ ሴልስ ላይ የሚቸገሩበት ሁኔታ አለ። ይህን ነገር ቆም ብዬ ሳስበው ችግሩ ቴክኖሎጂ ወይም ደግሞ ማርኬቲንግ ብቻ ይመስለኛል። ትንሽ ከዛ ጠለቅ ያለ ይመስለኛል። ችግሩ ሲመስለኝ የሴሊንግ ሲስተም ስለሌላቸው ነው። የዌብሳይት መኖር ብቻውን የሴሊንግ ሲስተም አይፈጥርላቸው። የዌብሳይት መኖር የሚፈጥርላቸው የዲጂታል ፕሬዘንስ ነው። ቲክቶክ የዲጂታል ፕሬዘንስ ይፈጥርላቸዋል። ቴሌግራም የዲጂታል ፕሬዘንስ ይፈጥርላቸዋል። ኢንስታግራም የዲጂታል ፕሬዘንስ ይፈጥርላቸዋል። በእነዚህ ሚዲያዎች ያገኙትን አቴንሽን ወደ ተሻለ ረቨኑ የሚቀይሩት የሴሊንግ ሲስተም ሲኖራቸው ነው። እና እነዚህ ሁለቱ ነገሮች የዲጂታል ፕሬዘንስ እና የሴሊንግ ሲስተም በጣም የተለያዩ ነገሮች ናቸው። ላይም ሲታዩ ዲጂታይዝድ የሚመስሉ ግን አክቹዋሊ የሴሊንግ ፕሮሰሳቸው ስቲል ማኑዋል የሚሰራባቸው ቢዝነሶች ነው ያለው አሉ። ዌብሳይት አላቸው ግን ኦርደር ለብቻ የሚያስተናግድ ኢንቨንተሪ አለ፣ ከሲስተም ጋር አልተገናኘም። የከስተመር ፎሎ አፕ በሜሴጅ ነው የሚደረገው። አብዛኛው ወርክ ፍሎ የሚካሄደው ከሲስተሙ ይልቅ በሌላ የቻት አፕሊኬሽን ነው የሚካሄደው። እንደ ዴቨሎፐር ሳየው ይህ ነገር ነው ትንሽ ጎልቶ የሚታየው። ምክንያቱም አብዛኛው ሰው የሚያተኩረው ፔጆችን መስራት ላይ ነው፣ ፒክቸሮችን መጨመር ላይ ነው፣ ወይ ደግሞ ዩአይ ማሳመር ላይ ነው። ነገር ግን ዋናው ጥያቄ ኢንተርፌሱ አይደለም። ዋናው ጥያቄ ይሄ ነው። አንድ ደንበኛ ፍላጎት ካሳየ በኋላ በፕሮዳክታችን ላይ ፍላጎት ካሳየ በኋላ ቀጥሎ ምንድነው የሚፈጠረው የሚለው ሴልስ ሰክሰስ የሚያደርገው ወይ ደግሞ ፌል የሚያደርገው እዚህ ጋር ሆም ፔጅ ላይ አይደለም ወይ ደግሞ ዲዛይን ላይ አይደለም፣ ግን ከዛ በኋላ በሚመጣው ፍሎ ውስጥ እንጂ። ይሄ እኔ ራሴ በምገነባው የኢኮሜርስ ሲስተም ላይ እንዴት መገንባት እንዳለብኝ የተረዳሁበት መንገድ ነው። ኢኮሜርስን መስራት ዋናው ጉዳዩ ዌብሳይት መስራት ወይም ደግሞ አፕሊኬሽን መስራት እንዳልሆነ መረዳት አለብን። ዋናው ጉዳይ ሁሉም ነገሮች እንዴት እንደ አንድ ሲስተም መስራት እንዳለባቸው ዲዛይን ማድረግ ላይ የኦፕሬሽን ፍሎ፣ የኮሚኒኬሽን ፍሎ፣ የኦርደር ፍሎ፣ የትረስት ፍሎ ሁሉም ነገሮች እንደ አንድ ስትራክቸር ተጣምረው እንዲሰሩ ማድረግ ላይ ነው። ዌብሳይት በዋነኝነት የሚያገለግለን ቪዚቢሊቲን ለመፍጠር፣ አቴንሽንን ለመፍጠር ወይም ደግሞ ፕሮዳክታችንን ለማሳየት። ነገር ግን አንድ የሴሊንግ ሲስተም ከዌብሳይት ወይም ከአፕሊኬሽን ከኖርማል አፕሊኬሽን ትንሽ ወሰብሰብ የሚል ነገር አለ። አንድ የሴሊንግ ሲስተም ሊኖረው የሚገባው እና ሃንድል ማድረግ ያለበት ኦርደር ሙቭመንት አለ፣ የየቀኑ ስራዎች አለ፣ ኮሚኒኬሽን አለ፣ ትራኪንግ አለ። ከሁሉም በላይ ደግሞ የደንበኛን እምነትን መገንባት ላይ ነው። አሁን ላይ የሚሰራውን የኢኮሜርስ ፕላትፎርም ፊቸሮቹን ከመገንባቴ በፊት ስትራክቸሩ ላይ ነው ፎከስ እያደረኩ ያለው። ትዕዛዞች ከጫፍ እስከ ጫፍ እንዴት መጓዝ እንዳለባቸው፣ ሴለሮች በሲስተም ውስጥ እንዴት መስራት እንዳለባቸው፣ እያንዳንዱ ወርክ ፍሎ የቱ ጋር መቋረጥ እንዳለበት ወይም የቱ ጋር እንደሚቋረጥ፣ በሲስተሙ መሰራት የሚችሉ ስራዎች እንዳለ እንዴት እርስ በርስ መገናኘት እንዳለባቸው። ምክንያቱም ስትራክቸሩ ከመነሻው ከተበላሸ በኋላ ስኬል ለማድረግና አፕግሬድ ለማድረግ ትንሽ ይወሳሰብብናል፣ ይከብድብናል። ስለዚህ ስለ ኢንተርፌሱ ወይም ደግሞ ስለ ፊቸሮቹ ከማሰብ በፊት አንድን ነገር በጣም ፎከስ አድርጌ ለመረዳት እየሞከርኩ ነው። አንድ ትክክለኛ የኢኮሜርስ ሲስተሞቹ አንድ ባንድ ሳይበታተኑ በአንድ ላይ ሆነው እንዴት መስራት እንዳለባቸው